ሰዎች ለምን ይመስላችኋል ኢንቴል ላፕቶፕን ትተው ራይዘን ሲሪስ የሆኑ ላፕቶፖችን መግዛት የጀመሩት? እኔ ልንገራችሁ፣ ፐርፎርማንስ ዋናው ነገር ነው። ይህ ላፕቶፕ ሰዎች ከሚያስቡት በላይ በጣም ፈጣን የሆነ ላፕቶፕ። ስለዚህ ይህ ላፕቶፕ ለቪዲዮ ኤዲቲንጎች፣ ለፕሮግራሚንግ፣ ለኦፊስ ስራዎች በጣም ስሙዝ ያደርገዋል። ራይዘን 5 ፕሮ ፕሮሰሰር እና 6 ኮር እና 12 ትሬድ አለው። የዚህ ላፕቶፕ ሲፒዩ እስከ 4 ጊጋሄርዝ የሚደርስ 6 ኮር ፕሮሰሰር ነው። ይህ ላፕቶፕ 512 ኤስኤስዲ በ16 ጂቢ ራም ስለሆነ በጣም ፈጣን የሆነ ፐርፎርማንስ እንዲኖረው ያደርገዋል። ስለዚህ ለተማሪዎች፣ ትራቭል ለምታደርጉ ሰዎች፣ ቢሮ ውስጥ ለምትሰሩ ሰዎች ባትሪ ቆይታ አሪፍ ስለሆነ ብቻ በአንድ ጊዜ ቻርጅ ቀን ሙሉ መጠቀም የምትችሉት ላፕቶፕ ነው። ይሄ ላፕቶፕ ከብዙ ላፕቶፖች የሚለየው ነገር ኮኔክሽን ላይ ዋይፋይ ስታገናኙት 6 እጥፍ ከሌሎቹ ላፕቶፕ የተሻለ ነው። እንደተለመደው እንደ ሌሎች ላፕቶፖች ኪቦርድ፣ ላይት፣ ፊንገርፕሪንት፣ 13.3 ስክሪን ሳይዝ እና ሌክዠሪየስ ሉክ ያለው ላፕቶፕ ነው። ስለዚህ ብዙ ሰዎች ኢንቴል ላፕቶፕን ትተው ኤችፒ ላይትቡክ 835 G7 ራይዘን የሆኑ ላፕቶፖችን እየገዙ ነው። የእናንተስ ምርጫ ምንድን ነው? ኢንቴል ወይስ ራይዘን? እስኪ ሀሳባችሁን ኮመንት ላይ ያስቀምጡልን። የእናንተ ምርጫ ሁለቱም ቢሆን ግን እኛ ሱቅ ሁለቱንም ላፕቶፕ ማግኘት ስለምችሉ ባዮ ላይ ባለው ስልክ እየደውላችሁ መውሰድ ትችላላችሁ። ናኖ ቴክኖሎጂ